በአንድ በኩል በጥቂት ሰከንዶች ውስጥ በሚሊዮኖች ዘንድ ሊያደርሰው የሚችል አእምሮን የሚስብና በፍጥነት የሚሰራጨው የዘመናችን የትኩረት ንጉስ ቲክቶክ፣ በሌላ በኩል ደግሞ ለአመታት በዲጂታል ዓለም በየበላይነት የመራ የጥልቅ መረጃዎችን የዘላቂ ሀብት ምንጭ የሆነው ግዙፉ ዩቲዩብ እውነታውን ይህ ነው። በዚህ በአዲስ የኢንተርኔት ዘመን ጊዜዎትን እና ጥረቶን የትኛው ላይ ማዋል ያተርፈውታል? ዛሬ ሁለቱን አምስት ዋና ዋና መስፈርቶች አፋጠናቸዋል። የትኛው ያሸንፋል ብለው ያስባሉ? እስከ መጨረሻው ሰብስክራይብ በማድረግ እንድትከታተሉን እንጋብዛለን። መጀመሪያ የምናየው እንግዲህ የይዘቱ አይነትና ርዝመት ነው። ሁለቱንም ስንመለከታቸው የተለያየ መንገድ ይከተላሉ። ቲክቶክ በፍጥነት የሚያልቁ ወደ ጉዳዩ የሚገቡ ቪዲዮዎች ላይ ትኩረት ያደርጋል። የሰዎችን ትኩረት በሶስት ሰከንድ ውስጥ መያዝ ግዴታ ስለሆነ ማለት ነው። ዩቲዩብ ደግሞ ረጅም ርዝመት ያላቸው ትምህርታዊ ጥልቅ ሀሳብ ያላቸውን መዝናኛዎችን ለማቅረብ ተመራጭ ነው። ሰዎች ዩቲዩብ የሚገቡት በአንድ ነገር በጥልቅ ለማወቅ ለመማር ወይም ዘና ብለው ለረጅም ጊዜ ለማሳለፍ ሲያስቡ ስለሆነ ማለት ነው። ሁለተኛው ደግሞ በፍጥነት እይታ የሚያገኘው የትኛው ነው የሚለውን ስንመለከት ወይም ቫይራል የሚወጣው ማለት ነው። በአዲስ ጀማሪ ከሆኑ ቲክቶክ ተአምር ሊሰራልዎት ይችላል። ቲክቶክ አልጎሪዝሙ በአዲስ ቪዲዮዎች ላይ ወዲያውኑ ለብዙ ህዝብ ለማሰራጨት እና ለማሳየት ልማድ አለው። ምንም ተከታይ እንኳን ባይኖሮት አንድ ቪዲዮ ብቻ ለታዋቂነት ሊያበቃው ይችላል። ቪዲዮ አይነቱ በጣም ትኩረት ሳቢ ቪዲዮ ከሆነ ማለት ነው። ዩቲዩብ ግን ብዙ ጊዜን ይፈጃል። ተከታይ ማፍራት እና ቻናል እድገትም ወሳኝነት አለው። ትዕግስትና በተደጋጋሚ ሙከራዎችን ይጠይቃል። ይህ ሶስተኛው ደግሞ የምንመለከተው መስፈርት የቪዲዮ ህይወትና ዘላቂነት በዚህ በኩል ስንመለከት ወሳኝ ልዩነት አላቸው። የቲክቶክ ላይ የሚለቀቁ ቪዲዮዎች በአንድ ጊዜ እስከ 3 ቀን እና ከዛ ባነሰ ጊዜ ውስጥ ሊጠፉ ይችላሉ ማለት ነው። ዩቲዩብ ግን እንደ ሰርች ኢንጂን ስለሚያገለግል ለረጅም ጊዜ እስከ 3 እስከ 5 አመታት በላይም ቢሆን ሰዎች ጋር ሊደርስ ይችላል። የተፈለገ ሊገኝም ይችላል ሊያዩት እና ገቢ ሊያመጣልዎት ይችላል ማለት ነው። የገቢ ማስገኛ እድሎችን ስንመለከት ደግሞ ሞኔታይዜሽን በኩል ዩቲዩብ አሁን በዚህ በኩል ንጉስ ነው። በዩቲዩብ አድሰንስ ፕሮግራም አማካኝነት የቪዲዮ ማስታወቂያዎችን ቀጥታ ከፍተኛ ገቢ ማግኘት ይቻላል። በቲክቶክ በኩል ግን በቀጥታ ከቪዲዮ እይታ የሚገኝ ገቢ የለም ወይም ደግሞ አይኖርም። ፈጣሪዎች ብዛት የሚያገኙት ገቢያቸውን ከስፖንሰርሺፕ በቀጥታ ስርጭት ላይ ላይቭ ኮይን በመሰብሰብ እና በማስተዋወቅ በግላቸው ማስታወቂያ በመስራት ነው የሚያገኙት ገቢያቸውን። አምስተኛው ዋናው መስፈርት አምስተኛው የተመልካቾች ግንኙነት እና የማህበረሰቡ ሎያሊቲ ወይም ኦዲየንስ ሎያሊቲ የምንለው ነገር ቲክቶክ ላይ ሰዎች በቪዲዮ ፍሰት አማካኝነት ስለሆነ ተከታታይ ቪዲዮዎች የሚመጣላቸው ፈጣሪው ላይ ትኩረት አድርገው አይመለከቱም ቪዲዮ ላይ ነው እንጂ ትኩረት የሚያደርጉት ማለት ነው። የሰሪው ማንነት ላይ ትኩረት የላቸውም። የዩቲዩብ ላይ ተመልካቾች ጋር ያለው ግንኙነት በጣም ጥልቅ ነው። እርስዎ እውነተኛ ደጋፊዎች እና ተከታዮች የሚሆኑት በዩቲዩብ ላይ የሚሰሩ ጥራት ያለው ረጅም ይዘት የእርስዎ እውነተኛ ደጋፊዎች እና ተከታዮች የሚሆኑት ዩቲዩብ ላይ ተከታታዮች ናቸው ማለት ነው። ዩቲዩብ ላይ ተከታትለው ያዩታል ማለት ነው። የሆነ ፔጅ መርጠው ወይም የሆነ ገጽም መርጠው ማየት ይችላሉ ማለት ነው። እንደማጠቃለያ ያደረግነው ምንድነው? እንግዲህ በጥቅሉ ስናየው አዲስ ጀማሪ ከሆኑ በፍጥነት ህዝብ ዘንድ ለመድረስ ቲክቶክን ተመራጭ ቢያደርጉ አዋጭ ይሆናል ማለት ነው። ጥልቅ ሀሳብና አስተማሪ ወይም ደግሞ ለሰዎች አዝናኝ የሆኑ ቪዲዮዎችን በመስራት ዩቲዩብ ላይ ለረጅም ረዘም ያሉ ቪዲዮዎችን በማጋራት መጠቀም ይችላሉ ማለት ነው። ነገር ግን አሁን ላይ ብዙዎች እየሰሩት ያሉት ሁለቱንም በአንድ እለት በማጣመር ነው
ዩቲዩብም ቲክቶክም በመስራት ነው ሰዎች እየተጠቀሙ ያሉት እና አንድ ይዘት ፈጣሪ ወይም ደግሞ ክሬተር ሁለቱንም ብትጠቀሟቸው ይመረጣል ማለት ነው። ቲክቶክ ወይ የእርስዎ ምርጫ ግን የትኛው ነው? ቲክቶክ ወይስ ዩቲዩብ? አስተያየታችሁን ኮሜንት ላይ ጻፉልን። ክቡራትና ክቡራን ስለነበረን ቆይታ ከልብ እናመሰግናለን።